لي عاصي، عمر الدهر ما كان لي عاصي. هزمكم اختصاصي عادة قديمة، كلكم لاجتمعتوا من غير قيمة. هزمكم اختصاصي عادة قديمة، كلكم لاجتمعتوا من غير قيمة. أنا دولة عظيمة حسني عز وصمود، شبع خصمي هزيمة دين الدم عاش مكبوت. أنا دولة عظيمة حسني عز وصمود، شبع خصمي هزيمة دين الدم عاش مكبوت. عمر الدهر ما كان لي عاصي، عمر الدهر ما كان لي عاصي. وسط الملاعب بسمع ريقة، والرديف المقاتل وبكل طريقة. فزت وسط الملاعب بسمع ريقة، والرديف المقاتل وبكل طريقة. نعم هذه الحقيقة بكل معنى وتوضيح، بضربات الساحيقة تركناهم مجاريح. هذه الحقيقة بكل معنى وتوضيح، ضربات السحيقة تركناهم مجاريح. عمر الذهب ما كان لي عاصي، عمر الدهر ما كان لي عاصي. الملك تحت أمري نيل المعالي، فوق عرش الرياضة حاكم والي. الملك تحت أمري نيل المعالي، فوق عرش الرياضة حاكم والي. في القمة لحالي ولا يحتاج نكران، بفن والعب قتالي غازونا كل ميدان. في القمة لحالي ولا يحتاج ذكران، بفن والعب قتالي غازونا كل ميدان. عمر الدهب ما كان لي عاصي، عمر الدهر ما كان لي عاصي. تغتر وتحلم تكثر وعودك، لا تكبر مقاسك واعرف حدودك. كيف تغتر وتحلم تكثر وعودك، لا تكبر مقاسك واعرف حدودك. معي تنهي وجودك ولي تاريخ مدروس، نمكن لك قيودك وحالك حال ميؤوس. ينهي وجودك ولي تاريخ مدروس، لك قيودك وحالك حال ميؤوس. وعمر الذهب ما كان لي عاصي، عمر الدهر ما كان لي عاصي. هزمكم اختصاصي عادة قديمة، كلكم لاجتمعتوا
የኳስ ባህሪ ነው። አፉ በሉን መጀመሪያ። በመቀጠል የአሁን ፕሮግራማችንን የምንጀምረው በቁርአን ነው። ወንድማችን ጆሃር በቁርአን ያስጀምረናል። ሰላም አለይኩም። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون. فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون. وإذا رأوا تجارة أو لهوا انفضوا إليها وتركوك قائما قل ما عند الله خير من اللهو ومن التجارة والله خير الرازقين. ጆሃር ጀዛከላህ ኸይር። በመቀጠል ቢላል ሊቀመንበር ወንድም ፋሪስ መልእክት ያስተላልፋል። የሽልማቱ ነው። እሺ ክቡራትና ክቡራን የስፖርት ቤተሰቦች በድጋሚ የቢላልን ጥሪ አክብራችሁ ይህን የመሰለ ምርጥ የዋንጫ ውድድር የፍጻሜ ፕሮግራም ላይ ስለተገኛችሁልን በአላህ ስም ከልብ እናመሰግናችኋለን። አንድ ጭብጨባ ለራሳችሁ። እሺ ኢንሻአላህ የፕሮግራማችን አጠር ያለ ይሆናል። ኢንሻአላህ አናንዛዛባችሁ። ስለዚህ አሁን የቢላል ሊቀመንበር የሆነው ወንድማችን ፋሪስ ናስር አጠር ያለ መልእክት ያስተላልፍልናል። ወደ አቶ ፋሪስ። السلام عليكم. بسم الله الرحمن الرحيم. ውድና የተከበራችሁ እንግዶቻችን፣ ውድና የተከበራችሁ መላ የቢላል ቤተሰብ ውድ ጊዜያችሁን ጥሪያችንን አክብራችሁ በመገኘታችሁ በራሴና በኮሚቴው ስም ልባዊ ምስጋናን አቀርባለሁ። ቢላል እንደ ቢላል ሲመሰረት 3 አንኳር አጀንዳዎችን ይዞ ነው። አንደኛው ወጣቶች ከሀገራቸው ወደዚች የተቀደሰች ሀገር ሲመጡ ብዙ መዝናኛ ቦታዎች በሌሉበት አልባሌ ሱሶች ውስጥ እየተዳረጉ ስለሆነ ራሳቸውን በዲሲፕሊን ሳምንቱን በስራ የተጨናነቀ ሰውነትን በስፖርት ፈታ እንዲያደርጉ ሲሆን፣ ሁለተኛው በመሰባሰባችን ንጹህ ወንድማማችነት መመስረት እንዲሁም ማህበራዊ ህይወታችንን የተጋመደ እንዲሆን ቅርርባችን ከጓደኝነት አልፎ ንጹህ ቤተሰባዊ ግንኙነትን የጠነከረ እንዲሆን አንዳችን ለአንዳችን በሀዘንም በደስታም በማንኛውም ነገር ከጎን የመቆምን ትልቅ እሴቶችን አፍርተናል። ትልቅም ምኮራበትም በቢላል ከወንድምነት በላይ እዚህ ውስጥ የምናያቸው ትልልቅ ወንድሞች እስከ ሚዜነት እስከ ትልቅ ነገር ውስጥ ተዳርሰዋል። አልহামዱሊላህ በጣም ምኮራበት ነገር ይሄ ነው። ሶስተኛውና ዋናው በመሰባሰባችን ለአኺራ ቤታችን ምንችለውን ያህል መንቀሳቀስ ሲሆን በምንችለው አቅም ሀይር ስራዎችን ለወደፊት ስራዎችን መንቀሳቀስ ሲሆን በምንችለው አቅም ሀይር ስራዎችን ላለፉት 17 አመታት ስንሰራ ቆይተናል። አላህ ኢኽላስ ያለው ስራ ያድርግልን። አሁንም
የተወሰኑ የቲሞችን እያሳደግን ሲሆን በየቲሞች ጉዳይ በቂ ስራ ሰርተናል ብለን ባናስብም ሆኖም እስካሁን ያሉትን የቲሞች ምንረዳው እዚሁ ለኳስ በመጡ ቻሪቲ ሳይሆን ማለት ነው ኳስ የመጡ ወንድሞችን በምንሰበስበው ሳንቲሞች ነው። ከሚመጡ ወንድሞች ሲሆን ሌላው ቁጥሩን ከፍ ያላለበት ምክንያት ግማሹ ያዋጣል፣ ግማሹ ኳሱን ብሎ ብቻ ነው የሚመጣው። እያንዳንዱ ወንድም እዚህ ውስጥ ያለው ማለት ነው ኳሱን ብቻ ብሎ የሚመጣ አለ። እንደገናም ደግሞ የቲሞችንም ይረዳ አለ። በየሳምንቱ ቁጥሩ ከፍ ያላለበት ምክንያት ግማሹ ያዋጣል። እዚህ ጋር በየሳምንቱ ለሁሉም ወንድሞች ግንዛቤ እንሰጣለን። አላህ ያገራለት ይረዳናል ማለት ነው። ራሱን የቻለ ሀይራውን የፈለገና ድርጅት እንዳልሆነ ቻሪቲ እንዳልሆነ እንድታወቅልን እንሞክራለን። አልহামዱሊላህ ይሄንን እስካሁን ላለፉት ምንጽር ያለው አለ በየሳምንቱ ለሁሉም ወንድሞች ግንዛቤ እንሰጣለን። ያው አላህ ያገራለት ይረዳናል ማለት ነው። ራሱን የቻለ በጎ አድራጎት ድርጅት እንዳልሆነ ለማስገንዘብ ነው። አልহামዱሊላህ ይህንን ከጅማሬው እስካሁን ላስቀጠላችሁ ሀገርም እዚህም ላላችሁ ወንድሞች ትልቅ ምስጋና ክብር ይገባቸዋል። ለወደፊቱ ምን አስባችኋል ካላችሁን 2026 ኢንሻአላህ አላህ የቲሞችን ቁጥር በቁጥር ከፍ ማድረግ በሰደቀተል ጃሪያ የመሳተፍ ይህንን ለማሳካት እስካሁን ከሄድንበት መንገድ ወጣ ብለን ባህር ስራ ብቻ የሚንቀሳቀስ ግሩፕ ለመክፈት ከፍተናል። ያንን የሚያንቀሳቅሱ የራሱ የሆነ ኮሚቴ ከእህቶቻችንም ብቁ የሆኑ ወንድሞች እንዲመሩት እናደርጋለን። ይህን ለማሳካት ወደ 200 ያህል ካርዶች ሲኖሩ ብዛት ያላቸው ወንድሞችና እህቶች የወሰዱ ሲሆን አሁንም የቢላል አባል መሆን የሚፈልግ ሙሉ አባልነት የቲሞች ጉዳይ የኔ ጉዳይ ነው ሚሉ ወንድሞችና እህቶችን ይህን ስራ ወደ እናንተ እንጋብዛለን። መላው የቢላል አባላት ይህንን ካርድ ያልወሰዳችሁ እንድትወስዱ እያልኩ ከዚህ በፊት ለራሳችሁ፣ ለቤተሰቦቻችሁ፣ ለጓደኞቻችሁ የወሰዳችሁ ከዛሬ ጀምራችሁ እንድታስመዘግቡ በአክብሮት እንጠይቃለን። በቅርቡ ግሩፑን ስለምንከፍት ውድና የተከበራችሁ የንግድ ማህበረሰቦች ባለፉት 1 ዓመታት ቢላልን ሙሉ ስፖንሰር አድርጎ እንጦጦ ካፌ ማሊያችን ላይ ባነሮችን ከ1000 በላይ ተከታይ ባለው ቲክቶክ አካውንታችን ላይ ድርጅቱን ስናስተዋውቅ ቆይተናል። የተከበራችሁ የሬስቶራንት ባለቤቶች፣ የሱፐርማርኬት ባለቤቶች ለቀጣይ አብረን የምንሰራበትን ሁኔታ ልናመቻች እንችላለን። ድርጅታችሁን ስናስተዋውቅ በተዘዋዋሪ የቲሞችን መርዳት ስለሆነ አብረን እንስራ እንላለን። መላው እንግዶቻችንን አክብራችሁ ስለመጣችሁ አላህ ያክብርልን። ጀዛኩሙላህ ኸይር። ተክቢር። አቶ ፋሪስ ናስር ተወካይ ከልብ እናመሰግናለን። ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች፣ የክለብ ሊቀመንበሮች፣
እንኳን በድጋሚ ወደ ቢላል ፕሮግራም በደህና መጣችሁ እላለሁ። የዛሬውን የዋንጫ ፕሮግራም የዋንጫውን ጨዋታ ያሸነፉት ምድብ ሲዎች መብሩክ አልፍ መብሩክ ጨብጨባ ለሲዎች። የዘንድሮ የቢላል የውስጥ ውድድር የተካሄደው በጣም አስቀድመው ኢንሻአላህ በኋላ እያንዳንዱ ኢንተርቪው የምናደርጋቸው ተጫዋቾች ይኖራሉ። በጣም ልብ አንጠልጣይ የነበረ ከመጀመሪያው እስከ መጨረሻው ድረስ ፉክክር የነበረበት እንደውም በቀጥታ ላይቭ ውጪ መተላለፍ የነበረበት ጨዋታ ነው። አንድ የጭብጨባ ተክቢር ተክቢር። አሁን በቀጣይ የዛሬ የክብር እንግዳችን ወደ ሆነው አቶ የክብር እንግዳችን የኮሚኒቲ ተወካይ የሆነው አቶ ጣሃ ሙባረክን ወደ መድረክ ጋብዛለሁ። ሰላም አለይኩም ወራህመቱላሂ እንግዲህ ለመጀመሪያ ጊዜ የኮሚኒቲ 10ኛ ምክር ቤት አዲስ ተመራጭ ነኝ። ዛሬ ይህን የመሰለ ያማረና የተዋበ የስፖርት ባህል ላይ በመገኘቴ በቅድሚያ ደስታ ተሰምቶኛል። በተረፈ ስፖርት እንግዲህ ከሰውነት ማጎልበሻ በዘለለ በወንድማማችነት ፍቅር፣ አንድነት ከዛም አልፎ ደግሞ ዛሬ እዚህ እንደሰማሁት ከሆነ በበጎ ተግባር ላይ የዋለ በመሆኑ በጣም የሚመሰገንና የተቀደሰ ዓላማ ነው። ስለዚህ እንደ ኢትዮጵያ ኮሚኒቲ እንደ መተዳደሪያ ደንባችንም ስፖርትን የመደገፍ ግዴታ ስላለብን በማንኛውም ነገር ከእናንተ ጎን ለመሆን ቃል እንገባለን ለማለት እፈልጋለሁ። አመሰግናለሁ። ተክቢር። አቶ ጣሃን ከልብ እያመሰገንን ወደ ቦታቸው እንሸኛቸዋለን። በመቀጠል የሚኖረን አጠር ያለ የዳዋ ፕሮግራም ይሆናል። በኡስታዝ አብደላ ፈረጅ አቡ ቢላል ይሆናል። አቡ ቢላል ፈሊተፈደል መሽኩረን ወአጅራ። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔ እንኳን በመጀመሪያ ደረጃ ይሄን የመሰለ ጁሙዕ የተባረኩ ወንድሞችን በዚህ አይነት ስፖርት እንቅስቃሴ ላይ ሳያቸው የተሰማኝ ደስታ ገደብ የለውም። ሰራሐታ ያው አንዳንድ ችግሮች ተፈጥሯል፣ ግን ይሄም ያለ ነው የሰው ልጅ። ነብዩ አለይሂ ሰላቱ ሰላም እንግዲህ ያው አንዱን ሲመክሩት ምንድነው ያሉት? ላ ተግደብ ፈረደል ሚራር ነው የሚለው። ኢንሻአላህ ይሄን ወደ ተስተካከለ መጪው ደግሞ ኢንሻአላህ እንደምናውቀው ረመዳን ነው። ካሁኑ ነው እንግዲህ ራሳችንን አስተካክለን ለማድረግ ያለብን። ሌላው እንግዲህ አላህ ሱብሓነሁ ወተዓላ ቁርአን ላይ ወአዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ብሏል። ስለዚህ ይሄ ጁሙዕ ከተለያየ ቦታ የተለያየ አይነት ባህል ያለን ሰዎች ነን። በዚህ በላ ኢላሀ ኢለላህ ገመድ ስር ተሳስረን መታየታችን አንድ ትልቅ ነገር ነው። እኛ እየገነባን ያለነው እንግዲህ ጭንቅላታችንንም ሰውነታችን ጭምር ነው። ነቢዩ ዓለይሂ ሰላቱ ወሰላም አልሙእሚኑ ልቀዊዩ ኸይሩን ወአሐበ ኢለላህ ሚነል ሙእሚኒ ደዒፍ እንዳሉት ጠንካራው ሙስሊም ከደካማው ሙስሊም የበለጠ አጅር ነው ያለው። ስለዚህ ይህን ግንባታ እንግዲህ ለመንፈሳዊም ጭምር ያገለግላል ለማለት ፈልጌ ነው። ረመዳን መጪ የመጣ ነው እንግዲህ ኢንሻአላህ አላህ በሰላም ያደርሰን፣ ሐቁን ጠብቀን የምንጾም አላህ ያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ተክቢር። ኡስታዛችንን አቡ ቢላልን ከልባችን እያመሰገንን በድጋሚ ክቡራት የጥሪ የተደረገላቸው እንግዶች፣ የክለብ ተወካዮች ጥሪያችንን አክብራችሁ ስለመጣችሁ ከልብ እናመሰግናችኋለን። እንዲሁም ለዛሬው የዋንጫ ተሸላሚ አሸናፊ የሆነው ምድብ ሲ አላሁ አክበር ተክቢር ተክቢር። እንግዲህ ሌሎች ዘንድሮ ተሳትፈን ያልተሳካልን ምድቦች ኢንሻአላህ በሚቀጥለው ዓመት እንግዲህ ተጠናክረን በኃይለኛው እንደምንገናኝ ተስፋ አደርጋለሁ። አሁን በቀጥታ ወደ የመጀመሪያውን የሜዳሊያ ተሸላሚ የሚሆኑት ሶስተኛ የወጡት
ይሸለሙ ወይስ አንድ? እሺ በሰልፍ እየተሰለፋችሁ ተዘጋጁላችሁ። ይህንን ሽልማት የሚሰጥልን ወንድማችን እስማኤል ይሆናል። ወንድማችን እስማኤል ከአባቦራ ክለብ ተወካይ ተፈضل مشكورا። የኔ ቡድን ሜዳሊያችሁን በክብር እንድትሸለሙ ተክቢር 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 ተክቢር። የዛሬው ፕሮግራም ራሱ በጣም ልብ አንጠልጣይ የነበረ በጣም አዝናኝ ፕሮግራም ወይም ጨዋታ ነበረ። የደረጃ ጨዋታውን ጠዋት ያካሄዱት በጣም በሚገርም ሁኔታ ነበረ። የዋንጫው ፕሮግራም እንደተመለከታችሁት በጣም አዝናኝ እንደነበረ ተስፋ እናደርጋለን። ያ ጀማዓተል ኸይር ተክቢር ተክቢር። ይህንን ሽልማት የሚሰጥልን የሀበሻ ተወካይ የሀበሻ ክለብ ተወካይ ወንድማችን ወንድም ፈሪድ ይሆናል። ወንድም ፈሪድ ወደ መድረክ። በዛሬው ጨዋታ እስከ መጨረሻው ድረስ አዝናኝ የሆነ ጨዋታ ሲያደርጉ ሲያዝናኑን የቆዩት የምድብ ሲ በኢሪጎሬ ወይም በፔናልቲ ሁለተኛ ወጥተው ይኸው የነሐስ ሜዳሊያ ተሸላሚ ሆኗል። የብር ሜዳሊያ ተሸላሚ ሆኗል። ተክቢር። ዛሬ የዋንጫ ተሸላሚ የሆኑት የምድብ ሲ ቡድኖች የምድብ ሲ በጣም በሚገርም ሁኔታ ምርጥ ፉክክር በነበረበት የውስጥ ውድድር የዋንጫ አሸናፊ የዚህን የአንደኛ የወጡትን የሚሸልሙልን አቶ ሙስጠፋ ኑሩ ፈሊተፈضል። ተክቢር ተክቢር ተክቢር። በሚገርም ሁኔታ እንግዲህ በሊጎሬ አሸንፈው በጣም ፉክክር የነበረበት ጨዋታ ነው። አዝናኝ የነበረ ጨዋታ ነው። እንግዲህ የዋንጫ ተሸላሚ የወርቅ ሜዳሊያ ተሸላሚ ሆኗል። ተክቢር ተክቢር ተክቢር። እንግዲህ በጣም የዘንድሮ ውድድር ከመጀመሪያው እስከ መጨረሻው ልብ አንጠልጣይ የነበረ ጨዋታ ነው። በጣም አዝናኝ፣ በጣም ፉክክር የታየበት መብሩክ በድጋሚ መብሩክ በድጋሚ መብሩክ በድጋሚ እንኳን ደስ ያላችሁ።
የዛሬውን ጨዋታ በፕሮፌሽናል ዳኝነት ያጫወተልን ወንድማችን ኤዲ መሐመድ ወደ መድረክ እንዲሸልምልን ወንድማችን ከድር አሊ ተክቢር በጣም ምርጥ የሆነ መልኩ ነው ያጫወተልን። በጣም እናመሰግናለን። ጀግና ዳኛ ተክቢር ወንድም ከድር አሊን ከልብ እናመሰግናለን። የውድድሩ ኮከብ ግብ አግቢ ከመጀመሪያ ቀን ጀምሮ ጎል ሲተቀጥቅ የነበረው ወንድማችን ወንድም ሶጃ ወንድማችን ጀማል ከሰላም ስፖርት ሶጃ በጣም ምርጥ ጎል አግቢ ነው። ይገባዋል። ተክቢር ሶጃ እንኳን ደስ ያለህ። በመቀጠል የሚሸለመው የዛሬው ጨዋታ ኮከብ እዚህ ጋር ባሉ እንግዶች በአብላጫ ድምፅ የተመረጠው አብዱልመጂድ ከሲም ይህንን ጨዋታ የሚሸልምልን ከሀበሻ ሚስተር አህመድ ተቀበል። በጣም ጎበዝ ነው። ይገባዋል። እንዲያስተላልፉልን አቶ ሙስጠፋን ወደ መድረክ ጋብዛለሁ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد السلام عليكم ورحمة الله وبركاته በመጀመሪያ ደረጃ እንኳን ለተከበረው ወር ለሻህሩ ረመዳን አላህ Subhanahu Wa Ta'ala በሰላም አደረሰን። እንግዲህ ረመዳን ሲመጣ ረመዳን ደረሰን እያሉ በጉጉት እየጠበቁ ነገር ግን አንድ ቀን ሲቀረው ሰዓታቶች ሲቀሩት የማይደርሱ ብዙዎች እንዳሉ መዘንጋት የለብንም። ስለዚህ አላህ Subhanahu Wa Ta'ala ከረመዳን ጋር በሰላም እንዲያገናኘን ሁላችንም በዱዓ እንበርታ። ከዛ በተጨማሪ እንግዲህ አመት እየጠበቃችሁ ከአመት እስከ አመት የተጠፋፋን ሰዎች እንድንገናኝ እንድንተያይ ለምታደርጉን ለቢላል ስፖርት አባላቶችና ለቢላል ስፖርት አመራሮች ከፍ ያለ ምስጋና ላቀርብ እወዳለሁ። እንግዲህ ብዙ የምለው ነገር የለኝም። ከዚህ በፊትም እድሉ ተሰጥቶኝ ስለ ቢላል ብዙ ተናግሬያለሁኝ። እናንተ የጽናት ተምሳሌዎች ናችሁ። በርቱ፣ ቀጥሉ ብለው የምለው አንዲት ነገር ግን ዛሬ ከሰማሁትኝ ትንሽ ውስጤን የነካችው ነገር ስላለች እሷን ብቻ ተናግሬ ንግግሬ ላቆም። እሱም ምንድነው የየቲምን ቁጥር ማብዛት ያልቻልንበት ምክንያቱ ሁሉም ተሳታፊ ስላልሆነ ነው ብሏል። እዚህ ላይ በጣም ነው ልቤ የተሰበረው። ምክንያቱም እዚህ ውስጥ ህፃን ልጅ የለም። እዚህ ውስጥ ከዚህ በኋላ ኳስ ተጫውቶ ሊሸጥ ሊለወጥ ተከፍሎት ሊጫወት የሚችል ማንም የለም።
ኳሱ ድልድይ ነው ሊሆነን የሚችለው። ኳሱ ድልድይ ብቻ ሊሆን ነው የሚገባው። ከኳሱ ባሻገር ትኩረት ልንሰጠው የሚገባው ከኳሱ ጎን ለጎን ያለው የየቲምን የኸይር ስራ ነው። ወንድሞቼ አንሸወድ። ዱንያ ኃላፊ ጠፊ ነች። ሞት የሚባል ነገር አለብን። ሞትን ሩቅ አድርገን አንውሰደው። ሞት እዚህ በጀርባችን ላይ ተለጥፎ የሚንቀሳቀስ ነገር ነው። መቼና እንዴት በምን አይነት ሁኔታ እቺ ዱንያ ለቀን እንደምንሄድ አናቅም። በዛ ሰዓት የሚጠቅመን ኳሱ፣ ዘመዶች፣ ሀብት፣ ንብረት አይደለም። ያ የምንሰራው የኸይር ስራ ነው። ስለዚህ እዚህ ቢላል ላይ መምጣት ያለበት በመጀመሪያ ደረጃ ልቡ ሊሳብ የሚገባው በሚጫወቱት ጨዋታ ሳይሆን በሚሰሩት የኸይር ስራ መሆን አለበት። ስለዚህ ኢንሻአላህ ከዚህ በኋላ ሁላችሁም ተሳታፊ እንደምትሆኑ ባለሙሉ ተስፋ ነኝ። እኔ ከአሁን ሰዓት ጀምሮ ኳሱን መጥቼ ባልጫወትም ከዚህ ሰዓት ከዚህ ደቂቃ አንስቼ የቢላል አባል የኸይር ስራው አባል መሆኔን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ተክቢር ተክቢር ኧረ ድምፅ ተክቢር። እነሱም አመራሮች ደግሞ ከአመራሮች የሚጠበቅ ነገር አለ። አመራሮች ወደፊት ኢንሻአላህ ሲጠሩን እንደዚህ በፕሮግራም የሚታይ የሚዳሰስ የሚጨበጥ የሆነ ስራ ሰርተው እንደሚጠሩን ባለሙሉ ተስፋ ሆናለሁ። ኢንሻአላህ ከብዛት ጥራት ይባላል። ይሄ ሙስሊም ወጣት ለዲኑ አይደለም ገንዘቡን፣ ጊዜውን፣ ጉልበቱን፣ ህይወቱን ይሰጣል። ያየነውም ነገር ነው አይደል እንዴ? ስንቶች ናቸው ለዲናቸው ሀገራችን ዲናችን ተነካ ብለው ከግንባራቸው ለጥይት የሰጡ። ስለዚህ አመራሩ ምን ይጠበቅበታል? ግልጽ ያለ ሪፖርት በየጊዜው ለአባሉ ማቅረብ፣ አባሎችን ውስጣቸው እንዲነሳሳ እንዲነቃቃ ማድረግ ይጠበቅበታልና ስንት የቲምን ትረዳላችሁ? ይሄን ያህል የቲም እንረዳለን። የምትረዱበት አካሄድ እንዴት ነው? ወርሃዊ ነው? አመታዊ ነው? እኛ ጋር ለምሳሌ 18 የቲሞች አሉን። እነዚህ 18 የቲሞች እንዴት ነው ብላችሁ ብትሉ ቁጭ ነው ማድረግላችሁ። 11ዱ በየወሩ ደሞዝ ይሰጣቸዋል። በየወሩ በአካውንታቸው ብር ይገባል። ለአንድ የቲም 2000 ብር ይገባል። 264000 የኢትዮጵያ ብር ለየሲራና የበጎ አድራጎት አካውንት እናስገባለን። በየወሩ ለ11 የቲሞች ይከፈልልናል። የቀሩት 7 የቲሞች እነዚህ የአባሎቻችን ልጆች ወደ አኺራ የሄዱ ናቸውና እነዚህ ከአመት እስከ አመት የትምህርት የሚባል ነገር አያስቡም። ከጫማ አንስተህ እስከ ቅያሪ ጫማ፣ እስክሪብቶ እስከ ቅያሪ፣ ደብተር ክፍያ፣ የትምህርት ቤታቸው ክፍያ ምናምን ነው። ስለዚህ እንደዚህ የሚታይ የሚዳሰስ ስራ ካየ ይሄ ሁሉ ወጣት ለኸይር ስራው ይሽቀዳደማል ብዬ አስባለሁና በዚህ አጋጣሚ ያልተመዘገባችሁ ሁሉ እንደምትመዘገቡ ቃል ግቡልን። ከዚህ በኋላ ኳሱን ሳይሆን የቢላል ስፖርት ቡድን የኸይር ስራው ተካፋይ ለመሆን እስኪ ሁላችሁም ኢንሻአላህ በሉ። ፈቃደኛ የሆናችሁ ኢንሻአላህ በሉ። ኢንሻአላህ ያላለ ፈቃደኛ አይደለም ማለት ነው። ኢንሻአላህ ባረከላሁ ፊኩም ወጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. የተከበራችሁ የቢላል ስፖርት ክለብ አመራሮች እና አባሎች፣ የተከበራችሁ ጥሪ የተደረገላቸው እንግዶች በሙሉ አላህ Subhanahu Wa Ta'ala በዛሬው ቀን በሰላም እንኳን አደረሳችሁ ይላለሁ። እንደ ክብር እንግዳ በዚህ የተከበረ መድረክ ፊት መቆም ለኔ ትልቅ ደስታና ክብር ነው። በቅድሚያ ይህንን ክብር ሰጣችሁ ስለጠራችሁኝ ከልብ አመሰግናለሁ። በተለይ ወንድሜ ፋሪስን ዛሬ እዚህ ያለን ሁሉ የተሰበሰብነው ክለቡ በሚያደርገው ጨዋታ ብቻ መመልከት ሳይሆን ልዩ ስራ ተስፋ ቤት ነው።
ቢላል የእርዳታ እጅ ነው። ቢላል የማህበራዊ አንድነት ምልክትና እሴት ነው። በመጨረሻ ይህን መልካም ተግባር የምታደርጉትን ሁሉ አባላትና ደጋፊዎችን ከልቤ አመሰግናለሁ። ይህ ስራችሁ እንዲቀጥልና ይበልጥ እንዲጠናከር ምኞቴ ነው። አላህ ስራችሁን ይባርክ። ክለባችሁ ክብር ወደ ክብር እንዲያድግ እመኛለሁ። እኔም ከዛሬ ጀምሬ የቢላል አባል ነኝ። እኔ ከአበሻ እናንተ ከቢላል ምን ጊዜም ስማችን የማይነጣጠል ግንኙነታችን አይገልጸውም ቃል እኔም ቢላል ነኝ። አላሁ አክበር። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። መሐመድ አሊ ወደ መድረክ። እንግዲህ ተሸላሚዎች የምድብ ሲ ካፕቴን ወንድም አምፐል ወንድማችን አጥቂያችን ተከላካያችን መሐመድ ካሰኝ ምድብ ሲዎች መብሩክ ተክቢር 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 ተክቢር። ምድብ ሲዎች እንግዲህ ዋንጫውን አንስተውታል። ምድብ ቢ ብዬ ለሌሳ ተስቼባቸው ይችላል